ሰላም ጤና ይስጥልኝ ቤተሰቦች። በዛሬው ቪዲዮአችን ከ20 እስከ 30 ባለው እድሜያችን ውስጥ ምን ላይ ትኩረት ማድረግ እንዳለብን 6 ነጥቦችን በማንሳት የምንወያይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን መቆየት አትርሱ። በመጀመሪያ እንግዲህ ማንሳት ያለብን ሐሳብ ቢኖር ወደ ፈጣሪ መቅረብ እንዲሁም ደግሞ ወደ እግዚአብሔር መቅረብ የሚለውን ሐሳብ ነው። ምክንያቱም ምን ጊዜም ቢሆን ቅድሚያ ልንሰጠው የሚገባ ጉዳይ አለ አይደል? በህይወት ውስጥ እኮ ትልቁ ቁም ነገር ቅድሚያ የምንሰጠውን ነገር ማወቅ ነው እኮ። ማለት መባዘናችን፣ ወደ ሌላ ሐሳብ መዞራችን፣ ሌሎች ያልተገቡ ነገሮች ማድረጋችን እኮ አይደለም ዋነኛው ቁም ነገር። ዋነኛው ቁም ነገር እኮ በህይወታችን ቅድሚያ ልንሰጠው የሚገባው ነገር ምንድነው የሚለውን ነገር ማወቅ ነው አይደል? ስለዚህ ቅድሚያ ልንሰጠው የሚገባው ነገር ብዬ የማምነው እንግዲህ ከ20 እስከ 30ዎቹ ባሉት እድሜዎቻችን የመጀመሪያውና ዋነኛው ሊሆን የሚገባው ለፈጣሪ መስጠት ነው። ቅድሚያ ለፈጣሪ ነው መስጠት የሚገባን ብዬ አምናለሁ። ወደ ፈጣሪያችን መቅረብ ነው፣ ወደ እግዚአብሔር መመለስ፣ ወደ ቤተክርስቲያን ፊታችንን ማዞር፣ ያ ነው ቅድሚያ ሊሰጠው የሚገባው ነገር ብዬ የማምነው። ያንን ደግሞ እንዴት እናድርግ ካላችሁኝ እንግዲህ የመጀመሪያውና ዋነኛው መንገድ ሊሆን ይገባዋል የምለው መንገድ ቢኖር ንስሐ መግባት ነው። ወደ ንስሐ መመለስ፣ ከዚህ በፊት የነበሩንን ነገሮች፣ ከዚህ በፊት የመጣንባቸውን መንገዶች ማጽዳት ነው። ማለት መልካሙን ጎን ይዘን ክፉ ነገሮችን ግን አጽርተን ነው አዲስ መንገድ ልንጀምር የምንችለው፣ አዲስ መንገድ ልንመሰርት የምንችለው። የበፊቱን የነበርንበትን ያለንበትን ነገሮች ማጽዳት ይኖርብናል። ምክንያቱም ካላጸዳናቸውማ ቦታ ይይዙብናል። ማለት አሁን ከሞላ ብርጭቆ ላይ ምን ልጨምሩበት ትችላላችሁ? ለምሳሌ አሁን የሞላ ውሃ የያዘን ብርጭቆ ቡና ልጨምርበት ብትሉ መጀመሪያ ውሃውን መክላት አለባችሁ አይደለም? ስለዚህ ስፔስ መስጠት አለባችሁ። ምን ጊዜም ቢሆን የሆነ ክፍተት መኖር አለበት። ያንን ክፍተት ደግሞ መፍጠር አለባችሁ። እናንተ በንስሐ ማጽዳት ይኖርባችኋል። የመጣችሁበትን መንገድ አዲስ ልትፈጥሩት የምትፈልጉትን መንገድ ከመጀመራችሁ በፊት ንስሐ ነው ሊቀድም የሚገባው ብዬ የማምነው። ስለ ንስሐ በሰፊው እንዳብራራላችሁ የምትፈልጉ ከሆነ እንግዲህ በሌላ ቪዲዮ ለመስራት እሞክራለሁ። ሁለተኛው ነገር ማለትም እዚሁ ሐሳብ ላይ ሳንወጣ ሁለተኛው እንግዲህ ቅድሚያ ልንሰጠው የሚገባው ነገር ጸሎት ማድረግ ነው። የምር የዕለት ተዕለት ጸሎታችን ለአዲሱ ጅማሬያችን ከ20 እስከ 30 ላለው ህይወታችን ለተቀረው እድሜያችን ዋነኛ መሰረት የሚጥልልን ነገር ነው። ከእግዚአብሔር ጋር መነጋገሪያ ድልድያችን ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት መንገድ ነው አይደለ? ስለዚህ ከእግዚአብሔር ጋር መነጋገር ዋነኛው ዓላማችን ነው ሊሆን የሚገባው። ከንስሐ ቀጥሎ ቅድሚያ ልንሰጠው የሚገባው ነገር ብዬ የማምነው እንግዲህ ጸሎት ነው መሆን ያለበት። ከጸሎት በኋላ መሆን ያለበት ብዬ የማምነው ወደ ቤተክርስቲያን ማዘውተር ነው። ወደ ቤተክርስቲያን መመለስ፣ ቅዳሴ ማስቀደስ፣ አጽዋማቱን መጾም፣ ስለ ሃይማኖታችን የበለጠ ማንበብ፣ ዕውቀት ማጎልበት፣ የሆነ በጭፍን አለመከተል። ማለት በጭፍን አለመከተል ስላችሁ አውቀን ብንከተል እኮ ምን ያክል ሊጠቅመን ይችላል። ማለት ያልተነቃነቀ መሰረት እንድንጥል የምር ምሰሶውን መትከል ለአንድ ቤት ዋነኛ መሰረቱ ምሰሶ እስከሆነ ድረስ ምሰሶውን መትከል የምንችለው ደግሞ አውቀን ስንከተል ነው። የምር ስለ ቤተ ክርስቲያናችን አውቀን ስንከተል፣ ስለ እግዚአብሔር አውቀን ስንከተል፣ ስለ ጾም አውቀን ስንከተል ነው። ስለዚህ የመጀመሪያውና ዋነኛው ሐሳብ እንግዲህ ወደ እግዚአብሔር መመለስ፣ ፊታችንን ወደ እግዚአብሔር ማዞር፣ ወደ ቤተ ክርስቲያን መመለስ ነው የሚሆነው። በሁለተኝነት ደረጃ እንግዲህ ትኩረታችንን መስጠት ያለብን ብዬ የማምነው ነገር ትምህርታችን ላይ ነው። ማለት ትምህርት ላይ ከሆንን ትምህርታችን ላይ እንዲሁም ደግሞ ሙያ ማጎልበት፣ ጎን ለጎን ትምህርታችንን እየተማርን እንዲሁም ደግሞ ሙያዎችን መማር። በዚህ የዲጂታል ዘመን ማለትም ሁሉም ነገር ወደ ስልክ በመጣበት ዘመን ዋነኛ ትኩረት ልንሰጠው የሚገባው ብዬ የማምነው የተለያዩ ሙያዎች ላይ፣ የስልክ ሙያዎች ላይ መሰማራት ነው። ለምሳሌ ቪዲዮ ቀርጾ እንዲህ ማስተላለፍ ሊሆን ይችላል። ዩቲዩብ መጀመር ሊሆን ይችላል። ቪዲዮ ኤዲቲንግ መማር ሊሆን ይችላል። እንዲሁም ደግሞ ግራፊክስ ዲዛይኖችን መማር ሊሆን ይችላል። እነዚህን ነገሮች የምትማሩት ደግሞ ደስ የሚለው ነገር በዚህ ወቅት በነፃ ነው። ምክንያቱም ቪዲዮ ግራፊክስ ዲዛይን ልማር ካላችሁ ኖርማል የሚያስተምሯችሁ
የሚያስተምሯችሁ ነፃ ቪዲዮዎች አሉ ዩቲዩብ ላይ። ቪዲዮ ኤዲቲንግ ልማር ካላችሁ ቪዲዮ ኤዲቲንግ ሁሌ የሚለቀቅባቸው ቻናሎች አሉ። እንዴት ኮንተንት ክሬት ማድረግ እችላለሁ፣ እንዲሁም እንደዚህ አይነት ሀሳቦችን ደግሞ እንዴት ዩቲዩብ ላይ መልቀቅ እችላለሁ የምትሉ ከሆነ ኖርማል ዩቲዩብ ላይ በነፃ የምትማሩበት አማራጭ አለ። ያንን ነገሮችን ማመቻቸት ይኖርባችኋል። ሁለተኛው ማመቻቸት አለብን ብዬ የማምነው ማለትም ከ20 እስከ 30 ባለው እድሜያችን ላይ ትኩረት መስጠት አለብን ብዬ የማምነው ሙያዎች ላይ የምር ነገ ላይ ስታስቡት ምን አይነት ሙያ ነው ቀጣይነት ሊኖረው የሚችለው ካላችሁኝ የመጀመሪያው ነገር ካሜራማን። የምር እንዴት ካሜራ መቅረጽ እንችላለን፣ እንዴት ቪዲዮዎችን መቅረጽ እንችላለን፣ እንዴት ቪዲዮ ኮንተንት ክሬሽን እንዴት እንደዚህ ቪዲዮ መቅረጽ እንችላለን፣ የቀረጽነውንስ ቪዲዮ ደግሞ እንዴት ኤዲት ማድረግ እንችላለን፣ እንዴት ግራፊክስ ዲዛይንስ ደግሞ ሰዎችን ወደ እናንተ ሊስብላችሁ የሚችለውን ነገር ተምኔል የሚለውን ነገር እንዴት ማዘጋጀት እንችላለን የሚሉትን ሐሳቦች ትኩረት መስጠት ያለብን በሁለተኝነት ደረጃ እንግዲህ እዚህ ላይ ነው። ማለት ጊዜያችሁን ህይወታችሁን ኢንቨስት ማድረግ ካለባችሁ ነገ ላይ በህይወታችሁ የሆነ አድም ያደርግላችሁ ነገር ህይወታችሁ ላይ የሆነ ነገር ማለት ትርፋማ የምትሆኑበት ነገር ላይ ነው ኢንቨስት ማድረግ ያለባችሁ ብዬ አምናለሁ። ስለዚህ በሁለተኝነት ደረጃ ትኩረት መስጠት አለባችሁ የማምነው ስልካችሁ ላይ ነው። ስልካችሁ ላይ ስል እንግዲህ ቪዲዮ ማየት አይደለም ማለት አልባሌ ቪዲዮዎችን ማየት አይደለም፣ ብዙ ሰዓት ቲክቶክ ላይ ማጥፋት አይደለም፣ ብዙ ሰዓት ዩቲዩብ ላይ ማጥፋት አይደለም። ህይወታችሁ ላይ የሆነ ነገር ሊጨምርላችሁ የሚችል ነገር ላይ አድ ማድረግ አለባችሁ። ማለት ቪዲዮ ካያችሁ እናንተ ህይወት ላይ ምንድነው ሊጨምርላችሁ የሚችለውን ነገር መመልከት አለባችሁ። የምር የፈለገ ራሱ ህይወታችሁ ላይ አድ ቢያደርግላችሁ ምን ያክል ታይም ነው ለዛ ነገር ታይም መስጠት ያለባችሁ ያንን ራሱ ማወቅ አለባችሁ። በሁለተኝነት ደረጃ እንግዲህ ልላችሁ የምችለው ነገር ይሄን ነው። ወደ ቀጣዩ ሐሳባችን እንለፍ። ሶስተኛው ነገር ሊሆን የሚችለው እንግዲህ ከ20 እስከ 30 ባለው እድሜያችን ውስጥ ትኩረት ልንሰጠው የሚገባው ነገር ብዬ የማምነው ገንዘብን ማስተዳደር ነው። ገንዘብን ሜክ ማድረግ ማለትም ገንዘብ መስራት፣ ገንዘብን ማስተዳደር ዋነኛ ዓላማችን መሆን አለበት ብዬ አምናለሁ። ከዚህ ከ20 እስከ 30 ባለው እድሜያችን ውስጥ ገንዘብን ማስተዳደር ዋነኛው ልንማረው ወይም ክህሎታችን ልናዳብርበት የሚገባው ነገር ነው መሆን ያለበት ብዬ አምናለሁ። ስለ ገንዘብ ካነሳን አይቀር እንግዲህ ዋነኛውና ማድረግ ያለብን ብዬ የማምነው ሴቭ ማድረግ ነው። ሴቭ ማድረግን መልመድ አለብን። ማለት ያለንን ገንዘብ ወደኛ የሚመጣን ገንዘብ ሴቭ ማድረግ መልመድ አለብን። ያ ዋነኛ ትልቁ መሆን ያለበት ነው። ማለት እሺ ሴቭ አደረግን ከዛስ ካላችሁኝ ደግሞ ምን ላይ ኢንቨስት ላድርገው? ማለት ያንን ሴቭ ያደረኩትን ገንዘብ ምን ላይ ኢንቨስት ላድርገው? የምር ምን ላይ ባውለው ነው? ምን ላይ ባወጣው ነው ነገ ላይ ትርፋማ ሆኖ ማለትም ራሱን እጥፍ አድርጎ ራሱን አካብቶ ወደ እኔ ሊመጣ የሚለው ነገር ላይ ማለትም ባላችሁበት ይሄንን ሐሳብ የማልሰጣችሁ እንግዲህ ባላችሁበት የተሰማራችሁበት ነገር የተለያየ ስለሆነ ስለዚህ ያመጣችሁትን ገንዘብ ወይም ያላችሁን ከእጃችሁ ላይ ያለውን ገንዘብ ሴቭ አድርጉት። ሴቭ ካረጋችሁት በኋላ ደግሞ ሴቭ ሆኖ አይቀመጥ ማለት እዛው ብዙ ጊዜያትን አይፍጅ። የሆነ ነገር ላይ ኢንቨስት አድርጉት። ራሱን መልሶ እጥፍ ሊያደርግ የሚችልበት ነገር ላይ 1 ብር ካላችሁ 1 ብርን ምን ላይ ኢንቨስት አድርጋችሁ ነው 2 ብር ልታደርጉት የምትችሉት? ስለዚህ ገንዘብን ማስተዳደር የሚለውን ትልቁ ምንጊዜም ቢሆን ዋነኛና መጀመሪያ ማድረግ ያለባችሁ ብዬ የማምነው ስለ ገንዘብ የተጻፉ መጽሐፍት አሉ። እነዛን መጽሐፍቶችን አንብቡ። ስለ ገንዘብ ጠለቅ ያለ ቪዲዮም እንድትሰራልን እንፈልጋለን የምትሉ ከሆነ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ራሱን የቻለ አንድ ቪዲዮ ሰራላችኋለሁ። ከ20 እስከ 30 እንግዲህ ማተኮር ያለብን ገንዘብ ላይ የግድ ማተኮር አለብን። ገንዘባችንን ሴቭ ካደረግን በኋላ ደግሞ ምን ላይ ኢንቨስት እናደርገው? ምን ላይ ኢንቨስት ብናደርገው ትርፋማ ይሆናል፣ ራሱን እጥፍ አድርጎ ተመልሶ ይመጣል የሚለውን ነገር ዋነኛ መሆን ያለበት ነገር ነው። ከ20 እስከ 30 ባለው እድሜያችን እንግዲህ ማንም ከመሬት ተነስቶ ገንዘብ የሚሰጠን አለ ብዬ አላምንም። ስለዚህ ጊዜያችንን እንዴት ገንዘብ የሚያመጣ ነገር ላይ መስጠት አለብን የሚለውን ነገር ትኩረት ልትሰጡት የሚገባው ነገር ነው ብዬ አምናለሁ። ወደ ቀጣዩ ሐሳባችን እንለፍ። አራተኛው ሐሳባችን ሊሆን የሚችለው እንግዲህ የግል እድገታችን ማለትም ስብዕናችንን እንዴት እናሳድግ፣ ልምዶቻችንንስ እንዴት እንቀይር የሚለው ነው የሚሆነው።
በዚህ ሐሳብ ላይ እንግዲህ ለመወያየት ያክል የመጀመሪያውና ዋነኛው መሆን ያለበት ብዬ የማምነው ሐሳቦቻችንን እንዴት መቆጣጠር እንዳለብን። እዚህ ጋር ማነሳላችሁ ሐሳብ ቢኖር እንግዲህ የግል ስብዕና እድገታችንን ማለትም ደግሞ ስብዕናችንን እንዴት እናሳድግ፣ ያለንን አቅም ደግሞ እንዴት እናጎልብት የሚለውን ሐሳብ ለማንሳት ያክል ማለትም የመጀመሪያው ነገር ስብዕናችንን ለማሳደግ የምር የግል ስብዕናችንን የግል እድገታችንን ከፍ ለማድረግ ዋነኛ ዓላማችን መሆን ያለበት ብዬ የማምነው መጽሐፍ ማንበብ ነው። የመጀመሪያው ነገር መጽሐፍ ማንበብ፣ ትኩረታችሁን ወደ መጽሐፍ ማንበብ መመለስ አለባችሁ ብዬ አምናለሁ። ያ ነው መሆንም ያለበት። ማለት ስለ ራሳችሁ አንብቡ፣ ራሳችሁን እንዴት መቆጣጠር እንዳለባችሁ አንብቡ፣ ስለ ሃይማኖታችሁ አንብቡ፣ እንዴት ገንዘብ ሜክ ማድረግ እንዳለባችሁ አንብቡ፣ እንዴት ስለ ስሜቶቻችሁ አንብቡ። ማለት ስሜቶቻችሁን እንዴት መቆጣጠር እንዳለባችሁ ዋነኛ ማለት በህይወታችሁ እንዴት ማደግ እንዳለባችሁ ራሳችሁን ሊያጎለብቷችሁ የሚችሏቸውን ነገሮች በደንብ ትኩረት ሰጣችሁ አንብቡ፣ ተከታተሉ። ዩቲዩብ ቪዲዮ እንደዚህ አይነት ቪዲዮዎችን ተመልከቱ። ያ ነው ትልቁ ሊረዳችሁ የሚችለው የግል ስብዕናችሁን ለመገንባት የተለያዩ ልምዶቻችሁን ለማዳበር ማለት በህይወታችሁ ያላችሁን ከፍታ ለማወቅ ዋነኛው ነገር ነው ብዬ አምናለሁ። ራሳችሁ ላይ ትኩረት ማድረግ፣ ንባብ ላይ ብቻ አትቁሙ። ያነበባችሁትን ደግሞ ለመተግበር መሞከር ነው። አምስተኛው ነገር ሊሆን የሚችለው እንግዲህ እቅዶቻችሁን ማውጣት ነው። ማለትም የረጅምና የአጭር ጊዜ እቅዶቻችሁን በማውጣት ህይወታችሁን በእቅድ መምራት፣ ህይወታችሁን በእቅድ መመላለስ ነው መሆን ያለበት ብዬ አምናለሁ። የአጭር ጊዜ እቅድ ማለትም የወራት ሊሆን ይችላል፣ የ3 ወር፣ የ6 ወር የአጭር ጊዜ እቅዶችን ማውጣት፣ እንዲሁም ደግሞ የረጅም ጊዜ ግባችሁን ደግሞ ማስቀመጥ የግዴታ ነው። ማለትም በአመት ውስጥ ላሳካው የምችለው ነገር ምንድን ነው? በዚህ 5 ዓመት ውስጥ በዚህ 6 ዓመት ውስጥ ላሳካው የምችለው ነገር ምን መሆን አለበት የሚለውን ነገር በእቅድ መመራት አለባችሁ። እቅዶቻችሁን ማውጣት አለባችሁ። በዚህ 10 ዓመት ውስጥ ምንድነው ማከናወን የምትፈልጉት? በዚህ 5 ዓመት ውስጥ ምን አይነት ደረጃ ላይ ራሳችሁን ምን አይነት ደረጃ ላይ ደርሳችሁ ማየት ትፈልጋላችሁ? የምር አሁን ለምሳሌ ኤርሚያስን ምን አይነት ደረጃ ላይ ደርሶ ማየት ፈልጋለሁ? በዚህ 5 ዓመት ውስጥ በዚህ 10 ዓመት ውስጥ ኤርሚያስን የት ላይ ነው ማየት የምፈልገው? የትኛው ከፍታ ላይ ነው ላይ የምፈልገው የሚለውን ነገር የግድ በእቅድ መመራት አለበት ህይወታችሁ። በእቅድ ካልተመራ ምን የሚባል አባባል አለ መሰላችሁ? የሰው ልጅ ካላቀደ ማለትም ለስኬቱ ካላቀደ፣ ለሚፈልገው ነገር ካላቀደ፣ የእውነት ማሳካት ለምትፈልጉት ነገር እቅድ ካላወጣችሁ፣ እቅድ አላወጣችሁ ማለት አይደለም። ለእውቀት እያቀዳችሁ መሆናችሁን ለማስገንዘብ እፈልጋለሁ። ያ ነው። ምክንያቱም አንድ ሰው እቅድ ካላወጣ ለውድቀት እያቀደ ነው ማለት ነው። ይሄንን መገንዘብ አለባችሁ። ስለዚህ በዚህ ወር ውስጥ ምን ማከናወን እፈልጋለሁ? በዚህ 6 ወር ውስጥስ ምን ማከናወን እፈልጋለሁ? ምን እንዲሳካልኝ እፈልጋለሁ? ምንስ ማድረግ አለብኝ የሚለውን ነገር ወረቀት ላይ አስፍራችሁ በእቅድ መመላለስ ይኖርባችኋል። የረጅም ጊዜ እቅድ ካላችሁ ደግሞ በዚህ 10 ዓመት ውስጥ ምን ማከናወን አለብኝ? በዚህ 5 ዓመት ውስጥስ የት መድረስ አለብኝ የሚለውን ነገር ለራሳችሁ ደብተራችሁ ላይ ያስቀምጣችሁ በእቅድ መመላለስ አለባችሁ ብዬ አምናለሁ። ከዛ እቅድ ግን ምንጊዜም ቢሆን ውልፍት እንዳትሉ። ወደ ቀጣይ ሐሳባችን እንለፍ። 6ኛውና የመጨረሻው ሐሳባችን የሚሆነው እንግዲህ መሳሳትን አለመፍራት ነው። ምንጊዜም ቢሆን ወደ መድረክ ስትወጡ ማለትም ወደ መድረክ ስላችሁ ወደ ህይወት መድረክ ስትወጡ ከ20 እስከ 30 ባለው እድሜያችሁ በጣም በሰፊው ለመሳሳት ቅርብ የሆናችሁበት ጊዜ ነው። ምክንያቱም የምትፈልጉትን ነገር አታውቁም፣ ወዴት መሄድ እንዳለባችሁ አታውቁም፣ ምን መምረጥ እንዳለባችሁ፣ ምን ላይ ትኩረታችሁን መስጠት እንዳለባችሁ የማታውቁት ጊዜ ነው። ማለትም የማናውቀው ጊዜ ልበል። እኔም ከ20 እስከ 30ዎቹ ባለው እድሜ ውስጥ ስለሆነ ያለሁት ማለት ነው። ስለዚህ መሳሳትን መፍራት የለባችሁም። ከስተታችሁ መማር መልመድ ማወቅ አለባችሁ። ምክንያቱም ወጣችሁ መልፋት መጣር የምታወሩት ህይወት ሊኖራችሁ ይገባል። ያ ነው። መሳሳትን መፍራት ምንጊዜም ቢሆን የለባችሁም። ከ20 እስከ 30 ባለው እድሜያችሁ ውስጥ ደፋር መሆን ያለባችሁ። የምታምኑበትን የምታውቁትን የምትችሉትን ነገር ወደፊት በመተግበር ነው ልታውቁት የምትችሉትና ስለዚህ ስህተትን መፍራት አለባችሁ ብዬ አላምንም። ያንን ነገር ማስተካከል ይኖርባችኋል። ፖድካስት አዳምጣችሁ ከሆነ የሰዎችን የግለ ህይወት ታሪክ አዳምጣችሁ ከሆነ ዋነኛ እንግዲህ የሚናገሩት ነገር ስለ ሐሳባቸው ማለትም ስለኖሩት ህይወት ነው እንጂ ስለ ሐሳባቸው ስለተማሩት ነገር ስላወቁት ነገር ከመጽሐፍት ያገኙትን ነገር አይደለም የሚናገሩት። የህይወት ውጣ ውረዳቸውን ነው የሚናገሩት። እንደዚህ ወጥቼ እንደዚህ ከስሬ ነበር፣ እንደዚህ አድርጌ ደግሞ እንደዚህ ተሳክቶልኛል ብለው ነው ፖድካስት ላይ ወይም ደግሞ የህይወት ታሪካቸውን ሲናገሩ ሐሳብ አስተያየታቸውን የሚጽፉት
የኖሩትን ህይወት ታሪክ ነው እንጂ በፍጹም የተማሩትን ወይም ደግሞ ያወቁትን ነገር አይደለም። ስለዚህ ወጣችሁ መልፋት፣ መጣር፣ መጋር አለባችሁ። ወጡ፣ ውረዱ፣ ውደቁ። ማንም ሰው የተቻችሁ ስለ ትችት በፍጹም አትፍሩ። ያ ዋነኛ ሐሳብ ነው፣ ዋነኛ ሐሳባችን። እንዲሁም ደግሞ የቪዲዮአችን መጨረሻ መደምደሚያችን ሊሆን የሚችለው ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ስለተከታተላችሁን በጣም እናመሰግናለን።